ያው ሁለት ትልልቅ ነገር አብሮ ይመጣ ይመስለኛል አዲስ አመት ነገ ነው መባቻው ላይ ነው ያለነው እንኳን ለሁላችንም አብሮ በሰላም አደረሰን ለማለት ወዳለሁ በተጨማሪም ዳሴ ግድብ በጣም የተለየ ፕሮጀክት ነው አልቆ እንደዚህ በጋራ ለመመረቅ እንኳን አበቃን ለማለት ወዳለሁ በግልም የመጀመሪያ ፐብሊክ ሰርቪስ ውስጥ ወደ መንግስት ስራ ስገባ የመጀመሪያው ስራ ስለነበር ትንሽ ኢሞሽናል ኤሌመንት አለው እንኳን ደስ ያለን ለሁለቱም ትልልቅ ነገሮች ማለት ነው በ5 ደቂቃ ተናገር ያለኝ ነገር በጣም ኢምፖሲብል ነው በፍጹም የማይቻል ታስክ ነው ሶ የራያ ሰው ነኝ ትንሽ ገፋ አረጋዋለሁ ትፈቅዱልኛላችሁ ብዙ ፍሬምወርክ እንትን አይልም ትንሽ ፍሬምወርኩን ነካነካ ማድረግ ደስ ይለኛል አንድ ይሄ ዘመን ለምሳሌ መጽሐፍቶችን ብታያቸው ዋናዎቹ አጀንዳዎች አራት ጉዳይ ላይ እንትላሉ ብዙ መጽሐፍት the end of ምናምን ይላል the end of power the end of politics the end of technology the end of government ምናምን ብዙ መጽሐፍት እዛ ላይ ያተኩራሉ the end of በሚል ታይትል ከ500 ሺህ መጽሐፍት በላይ ወጥተዋል the past 2 years ይላል አንተ ሁለተኛው ቶፒክ the revenge of ምናምን the revenge of power the revenge of politics the revenge of geography ብዙ መጽሐፍት አገኘ ሌሎቻው the new politics the new power the new technology the future of politics the future of power the future of ምናምን የሚሉ አራት መሰረታዊ ጉዳዮች መጽሐፍትም ዲስከሽን ኤቭሪቲንግ በእነዚህ ላይ ያተኩራል ለምን ሆነ ይሄ ለምን ሆነ እንደዛ ብቻ አይደለም ላለፈው 7-8 አመት የተባበሩት መንግስታት ሳሚት ኦን ዘ ፊውቸር የሚል በአመት ሁለት ጊዜ የሚያካሄደው ኮንፈረንስ አለ UAE ሚኒስትሪ ፎር ዘ ፊውቸር የሚባል ኢኒሺያል ዲዛይን አላት ብዙ ሀገራት የአራተኛው የአምስተኛው ኢንዱስትሪያል ሪቮሉሽን ስትራቴጂ አላቸው ኦፍ ኮርስ ሁሉ ጊዜ ሰው ልጅ የዛሬ 1000 አመት የተካሄደው አግሪካልቸራል ሪቮሉሽን በፊት የነበሩ ሰዎች ፊውቸራቸው አግሪካልቸር ነበር አግሪካልቸራል ሪቮሉሽን ነበር ከኢንዱስትሪያል በ1800 የነበሩ ሰዎች በ1820 ላይ ለተካሄደው ኢንዱስትሪያል ሪቮሉሽን ፊውቸራቸው እሱ ነበር ሶ የሰው ልጅ ሁሉ ጊዜ ስለሚቀጥለው ዘመን ያዋሳ ይወያይ ይጨነቅ ነበር ይሄ ዘመን ግን እንደዛ አይነት ዘመን አይደለም ሚኒስትሪ ፎር ዘ ፊውቸር የተቋቋመበት የተባበሩት መንግስታት በአመት ሁለት ጊዜ ስለ ፊውቸር የሚያወሳበት ሰዎች ማስተርስ PhD ፕሮግራም PhD on the future studies የሚባሉ foresight ምናምን የሚባሉ a lot of PhD ማስተርስ ፕሮግራም የተጀመረበት ነው ይሄ ዘመን አንደኛ በአክሰለሬሽኑ በፍጥነቱ ከአንድ ክፍለ ዘመን በፊት ከ20ኛው ክፍለ ዘመን ጊዜ ዕውቀት የሰው ልጅ የሁሉ ሰው ልጅ ዕውቀት ተደምሮ በእጥፍ የሚያድገው የነበረው በየክፍለ ዘመኑ ነበር አሁን ግን በየ12 ሰዓቱ ዕውቀት በእጥፍ ያድጋል በመቶ አመት እናሳካው የነበረን ነገር በ12 ሰዓት ያሳካነው ነው አንድ IBM ያወጣው ሪፖርት እንደሚያሳየው ሶ ይሄ ዩኒክሊ ኤጅ ኦፍ አክሰለሬሽን ነው በጣም የተለየ አክሰለሬሽን አለ ዩኒክሊ ደግሞ ኤጅ ኦፍ ኮንቨርጀንስ ነው ፍጥነት ብቻ ሳይሆን ባዮሎጂ AI ሮቦት ጄኔቲክስ እና ናኖ ቴክኖሎጂ የሚባሉት ነገሮች አት ኤ ታይም የመጡበት ጊዜ ነው በታሪክ ውስጥ አይተነው ማናቅ ኮንቨርጀንስ መጥቷል ብዙ ነገሮች በጋራ የመጡበት ወቅት ነው ይሄ ዘመንም እንዲሁም ሲቪላይዜሽናል በሆነው ስኬሉ ከሌላው ጊዜ በጣም የተለየ ነው ለምን ለምሳሌ የአውሮፓ ሬናይሰንስ ነበር ኢንዱስትሪያል ሪቮሉሽን ነበር ሬናይሰንስ አርትን ሳይንስንና ፊሎሶፊን ቀየረ ይሄ በ500 አመት አንዴ የመጣ ጊዜ ነው በየመቱ 200 አመቱ ምናምን እየመጣ ያለው ኢንዱስትሪያል ሪቮሉሽን ደግሞ አሁን በየ10 አመቱ እየመጣ ያለው ማሽን ካፒታልና ኮሎኒያሊዝም ምናምን የሚባለው ነገር አመጣብን አሁን እየሆነ ያለው ግን የሰው ልጅ ቴክኖሎጂን ተጠቅሞ ኢኮኖሚውን ማሻሻል ግንኙነቱን ማሳለጥ አይደለም የሰው ልጅ መሆን ምን ማለት ነው what does it mean to be human የሰው ልጅና የቴክኖሎጂ ግንኙነት ምን ደረጃ ላይ ይደርሳል ቴክኖሎጂ የሰው ልጅ ዶሚኔት ያደርጋል ወይ የሰው ልጅ ቴክኖሎጂን ዶሚኔት ያደርጋል ወይስ አብረው እየተጋገዙ ኮኢቮልቭ ያደርጋሉ የሚለው በሰው ልጅ ታሪክ ውስጥ ገጥሞት የማያቅ በታሪካችን ውስጥ በፍጹም
ገጥሞን የማያውቅ ትልቅ እድልን ፈተና ማስጠንቀቂያም ተስፋም ያጫረ ዘመን ነው። በዓለም እድገት ውስጥ ድሮ አንድ ሀገር ቀድሞ ያድጋል ከዛ ሌላው ሀገር ካቻፕ ለማድረግ ይሞክራል። that's not the case anymore ቴክኖሎጂ ሄዶ የሰው ልጅ ቴክኖሎጂውን ካቻፕ ለማድረግ የሚሞክርበት ዘመን ላይ ነው የምንገኘው። በዚህ ዘመን በሚቀጥለው ዘመን ምክንያት ያልተነካ ሴክተር የለም። everything is affected በሚቀጥለው ዘመን። አመራርነትም እንደዛ ነው። በቅርቡ የወጡ ሁለት መጽሐፍት አሉ። አንዱ the end of leadership ይባላል። ሁለተኛው the end of leadership as we know it ይላል። መሪነት በከፍተኛ ደረጃ ተጽዕኖ ውስጥ ከሚወድቅ በቴክኖሎጂ ምክንያት ተጽዕኖ ውስጥ ከሚወድቅ ነገር አንዱ ነው። ከዚህ ቀደም በመሪና በተመሪ መካከል የነበረው የኢንፎርሜሽን የኖውሌጅ የዊዝደም ጋፕ ትልቅ ነበር። 1960ዎቹ የነበሩ የፓርቲ መሪዎች የአማጺ መሪዎች ሬዲዮ አንዲት ነው የነበረችው መሪው ነው የሚይዛት እና ቢቢሲን ከፍቶ ካዳመጠው በኋላ ተዋጊዎቹን ወይ ካድሬዎቹን ሰብስቦ ሲነግራቸው ትልቅ ነገር ይመስላቸዋል። አሁን ኤቭሪባዲ ያወራህ ያለ ጉግል አድርጎ ያውቀዋል። በመሪና በተከታይ መካከል ያለው የዊዝደም የኖውሌጅ የኢንፎርሜሽን ጋፕ በከፍተኛ ደረጃ ፈጥኗል አጥሯል አንሷል በጣም ኦልሞስት ጋፑ የለም። በዛ ምክንያት መሪ መሆን ዲፊከልት ነው። ተከታዮቹ መሪዎቹን ለማክበር ከፍተኛ ጥረት ይጠይቃል። ከፍተኛ ዊዝደም ይጠይቃል። መሪዎች ከዚህ ቀደም በሳምንት አንድ መጽሐፍ ያነቡ ከነበረ በዚህ ዘመን በቀን ሁለት መጽሐፍ ማንበብ ሊያስፈልግ ይችላል። because information በዊዝደም ማለት ሰዎች ከነሱ የተሻለውን ሰው ነው መሪ የሚያደርጉት። እንዲከተሉት ከኔ የተሻለ ሰው ነው ብለው እንዲያምኑት ኖውሌጅም ኢንፎርሜሽን ዊዝደም በከፍተኛ ደረጃ መለጥ አለበት። ችግሩ ዴሞክራታይዜሽን ኦፍ ኖውሌጅ የሚባለው ሁሉም አክሰስ ያለው በመሆኑ በከፍተኛ ደረጃ ብሏል። ሁለተኛ ደግሞ መሪነትን ሰዎች ለመሪነት የሚያዘጋጁ ተቋማት ከዚህ ቴክኖሎጂ ጋር አብረው ኢቮልቭ ማድረግ አልቻሉም። አውትዴትድ ነው። if you go to Harvard Leadership Institute ፕሮግራሞቹ ምናምን ታዩ it's not up to the task እና ከፈተናው ጋር ሰዎችን የሚያዘጋጁ ተቋማት በዛ ደረጃ ኮኢቮልቭ ስላላደረጉ በፎሎወር እና በሊደርስ መካከል ያለው ጋፕ በጣም ስለጠበበ ብዙ ሰዎች መሪ ሆኑ ይመስላቸዋል። ለመከተል ይቸገራሉ። መሪነት የሚባለው ነገርም ሰዎች ግሎባሊ ዲስኢንትረስትድ እየሆኑ ነው። ኢንትረስት ብዙ ሰዎች ኃላፊነት ለመውሰድ ሬስፖንሲቢሊቲ ለመውሰድ በኢንትረስት የሚያዩበት ዘመን አይደለም። ግሎባል ነገር ነው ማወራው። ግን ደግሞ መሪነት በጣም ኢምፖርታንት ነው። መሪነት የሚባለው ነገር አስፈላጊ የሚሆነው ከሰው ልጅ ተፈጥሮ ጋር በጣም የተገናኘ ስለሆነ ነው። የሰው ልጅ 5 6 ሆኖ 100 ሆኖ ሚሊዮን ሆኖ መንቀሳቀስ ይፈልጋል። በግሩፕ ነው። እኛ በሩጫ አሁን ሮጠን ቺታ የሚባለው እንስሳ ይበልጠናል። እኛን ቀርቶ የሰራናቸው ስፖርት ካርስ ብዙዎቹን ይበልጣል በሩጫ። በሚሞሪ ዝሆን ይበልጠናል። የዛሬ 40 ዓመት መንገድ ላይ አግኝተህ ሳር ወይ ውሃ ብትሰጠው ከ40 ዓመት በኋላ ሲያገኝህ አውቆ ሪስፖንድ ያደርጋል። በማየት ኢግል ይበልጠናል። ከሩቁ 2-3 ኪሎ ሜትር ይላል። የአንበሳ ጆሮ እንደ ሳተላይት ነው። እንደዚህ እያለ 4-5 ኪሎ ሜትር ያሉ እንስሶችን የሚያድናቸው እንስሶች የት እንዳሉ ለማወቅ ይችላል። እኛ የሰው ልጆች እንስሶችን የበለጥነው በኮሌክቲቭ ኢንተለጀንስ ነው። እና እያንዳንዱ ከነዚህ ኢንተለጀንሶች የተውጣጣ አቨሬጅ ነው የምንበልጣቸው። በአንድ ስኪል ይበልጡናል እንስሶች። የሰው ልጅ ኮንከር ያደረገው ዓለምን በግሩፕ መንቀሳቀስ መቻሉና ይሄ ግሩፕ ደግሞ የሚመሩ ሰዎች በመኖራቸው ነው። ቀድሞውንም ከእንስሳውንም ሌላ ባዮሎጂካል ፍጥረቶችን አሸንፈን ዓለምን ኮንከር ለማድረግ ያስቻለን ችሎታ ልናጣ ነው ማለት ነው። በግሩፕ ልንቀሳቀስ ነው። መሪ ከሌለ ኪዮስ ነው። በአንድ በኩል መሪነትን የሚፈትን አላስፈላጊ የሚያደርግ ቴክኖሎጂ፣ በሌላ በኩል ደግሞ በጣም መሪነትን የግድ የሚል ተፈጥሮና ኮሌክቲቭ ዊል አለን። መሪነት ከእጃችን ድንገት ወጥቶ ያጣናው ተቋም እንዳይሆን
የሰው ልጅ ተመስሎ ወደ ውጥንቅጥ እንዳይገባ እና አኒማል ዶሚኔትድ የነበረው ዓለም ተመልሶ እንዳይመለስ አሁን ደግሞ ቴክኖሎጂ ዶሚኔት የሚያደርገው ምን እናርግ ነው አጭር ነገሮች እኔ የሚመስለኝ መሪነት ናሽናል አሴት ነው ግሎባል አሴት ነው ናሽናል አሴት ነው የሰው ልጅ ከዚህ በኋላ መልቲ ፕላኔታሪ ስፒሺስ ይሆናል አይደለም ይሉት ሲፈልግ አሁን አንድ ሰው ኢትዮጵያ የሆነ ሀብታም የሆነ ሰው ሲደበረው እስኪ ዱባይ ቁርስ በልቼ ልምጣ ብሎ ጧት ሄዶ ከሰዓት ይመጣል በ10 በ15 ዓመት ውስጥ ደግሞ መሬት ደብሮኛል ብሎ ማርስ ወይ ደግሞ ጨረቃ ላይ ደርሶ ሊመጣ ይችላል የሰው ልጅ ይህን ሁሉ መሪ ያስፈልጋል ስለዚህ መሪነት ናሽናል አሴት ነው እናም መሪዎች ኃላፊነት ሲቀበሉ የተለየ ጥረት በሚጠይቅ ጊዜ ውስጥ የተለየ ውጤታማነት በሚጠይቅ ጊዜ ውስጥ እንዳሉ ተገንዝበው ዊዝደማቸውን ናውሌጃቸውን መረጃቸውን ለመጨመር የተለየ ጥረት ማድረግ አለባቸው ተመሪዎቹ ደግሞ የፈለገ ጋፓችን ቢያንስ የፈለገ እንትን ቢሆን a human without leadership is nothing chaos ነው ይጨረስኩ chaos ነው እኔ ደስ የሚለኝ ኢትዮጵያ ውስጥ the past 3-4 years our conversation is the future conversation በጣም ጥሩ ነው ይሄ conversation institutionalize የሆነ artificial intelligence ምናምን የሚባሉ ኢንስቲትዩት የተፈጠሩ ይሄ ወደ ስትራቴጂ ወደ ምን እየሄደ institutionalize ያደረግነው ስትራቴጂ ያወጣ ነው conversation ይያል about the future ይሄ ነገር እድል ነው ብያለሁ አሁን አሜሪካ ላይ አይደለም ሮጠን የምንደርሰው አሜሪካ ምኛም artificial intelligence ላይ ኢንቨስት ካላደረግን ሁለታችን እኩል ወደ ኋላ እንቀራለን አሜሪካ artificial intelligence ኢንቨስት ካላደረገች ከዚህ ቀደም ያደገች የበለጸገች መሆኗ ምንም ዋጋ የለው they will no longer be an outlier so እድል ነው ያለፈውን 500 ዓመት የባከነውን ጊዜ ማካካሻ እድል ነው እንደ ትውልድ ደንግጠን ተነስተን ይሄ ዓለም ላይ ቴክኖሎጂ ላይ ሮጠን የምንደርስበት እድል ነው ወርቃማ ዘመን ነው በአንድ ሺህ ዓመት አንድ ጊዜ የሰው ልጅን ባዮሎጂካሊ ፊዚካሊ እና ኮግኒቲቭሊ በሶስቱም መልክ ኢንፍሉዌንስ የሚያደርግ እንትን ነው ብለን ከገባን መሪዎች ደግሞ ራሳቸውን ለዚህ ዘመን ካዘጋጁ ተመሪዎች ደግሞ መሪነት የግድ እንደሚያስፈልግ ከተገነዘቡ እንደኛ አይነት ያመራር ተቋማት ደግሞ ለዚህ ዘመን የሚበጣ መሪዎችን ለዚህ ዘመን የሚያዘጋጅ ካሪኩለም ሞጁልስ ሌሎች ሜካኒዝሞችን ኢኒሻላይዝ አድርገው ያመራር ልማት ውስጥ ከገቡ በድምር የሶስቱ ጥረት ዓለምን ያድናል ኢትዮጵያም በታሪክ የሚገባት ስፍራና ቦታ ይዛ ከፍ ትላለች ለማለት ነው አመሰግናለሁ እሺ